በድጋሚ ሰላምታችን ይድረሳችሁ ክቡራትና ክቡራን አድማጮቻችን ይህ የአርበኞች ግንቦት 7 ለአንድነትና ዲሞክራሲ ንቅናቄ ድምጽ የአርበኞች ግንቦት 7 ሬዲዮ ነው። ስርጭታችን ይቀጥላል። ቀጣዩ ፕሮግራማችን የወያኔው ጉጅሌ አገዛዝ በየ5 ዓመቱ የሚያካሂደውን የፌዝ ምርጫ አስመልክቶ ከዶክተር ብርሃኑ ነጋ የአርበኞች ግንቦት 7 ንቅናቄ ሊቀመንበር ጋር ያደረግነው ቃለ ምልልስ ይሆናል። አብራችሁን ቆዩ። ተናስተልኝ ዶክተር ብርሃኑ ነጋ የአርበኞች ግንቦት 7 ለአንድነትና ለዲሞክራሲ ሊቀመንበር እንደተለመደው ከአርበኞች ግንቦት 7 ሬዲዮ ጋር ቃለ ምልልስ ለማድረግ ስለተገኙ በአድማጮቻችንና በዝግጅት ክፍላችን የከበረ ምስጋና እናቀርባለን። ስለሰጣችሁኝ እድል አመሰግናለሁ። መልካም ዶክተር ብርሃኑ በቅርቡ የግንቦት 7 ንቅናቄና የኢትዮጵያ ሕዝብ አርበኞች ግንባር አርበኞች ግንቦት 7 ለአንድነትና ዲሞክራሲ ንቅናቄ በሚል መጠሪያ መዋሃዳቸው እውን ሆኗል። እስቲ እርስዎ የውህደቱ ንቅናቄ ሊቀመንበር ሆነው እንደመመረጦ ስለ ውህደቱና ውህደቱን ተከትሎ ከህብረተሰቡ ያገኛችሁት ምላሽ ካለ ከዚህ ብንጀምር። ውህደቱን በሚመለከት ህብረተሰቡ በኩል ያለው ስሜት ምንድነው የሚለው እንደሚታወቀው የኢትዮጵያ ህዝብ እንደዚህ እንዳልኪት ተጣብቆ ከሚያዘምዘው ስርዓት ለመላቀቅ ዴሞክራሲያዊ ስርዓትን ለመፍጠር ለሚታገሉ ይህንን ስርዓት ለሚቃወሙ ኃይሎች በሙሉ አንድ ላይ ሆናችሁ ተባብራችሁ አታግሉን እና የኢትዮጵያን ትንሣኤ አብረን እናምጣ፣ ግን ተቃዋሚዎች መተባበር አለባችሁ እያሉ ከዚህ በፊት ጀምሮ በምርጫው ሂደት ስንሳተፍ የነበርን እንደምናውቀው ምርጫ 97 ጊዜም ከዛ በኋላ በተደጋጋሚ ሲጠየቅ የነበረ ነገር ነው። የኢትዮጵያ ተቃዋሚ ኃይሎች ደግሞ ለረጅም ጊዜ ይሄንን ነገር እናደርጋለን፣ በዚህ እናምናለን ብለው ሲመልሱ ነበር። ይሄንን ግን በተግባር መቀየር ቀላል አልነበረም። በጣም ብዙ ውጣ ወረዶች ያሉት ነገር ነው። የተለያዩ አመለካከቶችን፣ የተለያዩ የአሰራር ባህሎችን፣ የተለያዩ አደረጃጀቶችን አንድ ላይ አምጥቶ በአንድ መስመርና በአንድ አካል ማሰለፍ ቀላል አይደለም። ስለዚህ በዚህ ምክንያት ህብረተሰቡ የሚጠብቀውን ያክል በዚህ መስመር እድገት አላየም ነበር። እንግዲህ አርበኞች ግንቦት 7 በውህደት ደረጃ ከምርጫ ውጭ በሚታገሉ ኃይሎች ውስጥ የተደረገው የመጀመሪያው ውህደት ነው። ይሄ ውህደት ማህበረሰቡን በጣም አስደስቶታል፣ ተስፋ ሰጥቶታል ብዬ አምናለሁ። ግን ይህ ማህበረሰብ ከእንዲህ አይነት እንቅስቃሴዎች የሚጠብቀው በዚሁ የሚቆም ሳይሆን ሌሎችንም የተቃዋሚ ኃይሎች፣ ሌሎችንም ለዲሞክራሲያዊ ስርዓት የሚታገሉ ኃይሎች አሰባስቦ በአንድ ላይ እንደገና ማምጣትንም ይጠይቃል። ይሄንንም እንገነዘባለን። ይሄ የመጀመሪያው እንጂ የመጨረሻው አይደለም። ከሌሎችም ድርጅቶች ጋር የሚደረጉ ውይይቶች እየቀጠሉ ነው። እነኚህ ሁሉ ፍሬ ያፈራሉ ብለን እናስባለን። አንድ ነገር መናገር የሚቻለው የዚህን ነገር አስፈላጊነት ይሄን ስርዓት ለመጣል የሚደረግ ትግል የተባበረ ክንድ እንደሚጠይቅ ይሄን ስርዓት ለመጣል ብቻ ሳይሆን ይሄ ስርዓት ከወደቀም በኋላ የተረጋጋችና ከራሷ ጋር የታረቀች ለሁሉም እኩልነትን፣ ፍትህን፣ ሰላምን ማስፈን የምትችል ሀገር ለመገንባት እነኚህ የተለያዩ ኃይሎች በአንድ ላይ የሚሰሩበት ከአሁኑ አብረው በትግል ላይ እየሰሩ እየተባበሩ መሄዳቸው በጣም አስፈላጊ መሆኑን ሁላችንም የምናምነው ነገር ነው። ስለዚህ ይሄ የሚቀጥል ነው። ተስፋ አለኝ በአጭር ጊዜ ይሄ ከሌሎችም ጋር የሚደረጉት ነገሮች ፍሬ ያፈራሉ ብዬ አስባለሁ። ይሄ ኢትዮጵያ ሕዝብ የሚፈልገውና ሲፈልገው ለረጅም ጊዜ ሲፈልገው የነበረ ነገር ነውና በውጤቱ ደስተኛ መሆኑ ግልጽ ነው።
መልካም እንግዲህ ዶክተር ብርሃኑ ከዚህ ቀደም የኢትዮጵያ ሕዝብ ብዙ ውህደቶችንና ጥብረቶችን አይቷል ግን ውህደቶች እንዲያደርጉ ተብሎ ሲነገር ብዙም አልተሰማም ወይም ውህደቶች ትግሉን ከአንድ ምዕራፍ ወደ ሌላ ምዕራፍ ሲወስዱ አልታየም የዚህ የአርበኞች ግንባርና የግንቦት ሰባት ውህደት ከዚህ በምን ይለያል በተግባር ማየት ነው እንግዲህ ሁላችንም ይሄንን አንድ የሆነ እውነቱን የምታረጋግጥበት መፈተኛ መሳሪያ የለህም እኮ እንዲህ አይነት ነገር በተግባር ነው የሚወሰነው ይሄንን ለሚጠይቁ ሰዎች ልትሰጥ የምትችለው መልስ ጥያቄው አግባብ ነው በተግባር እውነት ተጨባጭ የሆነ የሚያመጣው ነገር አለ ወይ ብሎ መጠየቁ አግባብ ነው ይሄንን ደግሞ ትንሽ ጊዜ ሰጣችሁ ተጠብቁት ነው የምንለው ሌላ እኮ ምንም የምትለው ነገር የለም በዚህ ጉዳይ ላይ ለውጥ ሊያመጣ መቻል አለመቻሉን እንግዲህ ተጠብቁት ታዩታላችሁ ብቻ ነው ማለት ይቻላል የሚቀጥለው ጥያቄ የአርበኞች ግንቦት ሰባት ንቅናቄ የወያኔው አገዛዝ የፊታችን ግንቦት ወር የሚያካሄደውን የቀልድ ምርጫ አስመልክቶ መግለጫ አውጥቷል የመግለጫውን ዓላማና መግለጫውን በአሁኑ ወቅት ለማውጣት ያስፈልገበትን ምክንያት ለአድማጮቻችን ቢያብራሩ እንግዲህ ሁሉም ሰው እንደሚያውቀው ወያኔ በየ5 ዓመቱ ምናልባት በምርጫ 97 ጊዜ ተሳስቶ የራሱን ፕሮፓጋንዳ አምኖና የልብ ተሰምቶት በቀላሉ አሸንፋለሁ ብሎ በተወሰነ ደረጃ ማህደሩን ሰፋ አድርጎ ምርጫ ውስጥ ገብቶ እንትን ካለበት ጊዜ ውጪ ይሄን ምርጫ በእውነት የማህበረሰቡ ፍላጎትና ስሜት መገለጫ በነጻነት የሚፈልገውን ስርዓት መፍጠር የሚችልበት ሂደት እንዲሆን አድርጎ አያውቅም በግልጽ ከምርጫ 97 በኋላ የታየው ይሄንን ምርጫን የህዝብ ፍላጎት ምኞት መገለጫ የማህበረሰቡን ሉዓላዊነት ማመልከቻ ዋና መሳሪያ በፍጹም በወያኔ ተቀባይነት የሌለውና ካሁን በኋላ በዛ አይነት እንቅስቃሴ ማህበረሰቡ በምንም አይነት እንደማይፈልገው በፍላጎት የማይገዛለት መሆኑን በምርጫ 97 ካየ በኋላ የሚያደርጋቸው ምርጫዎች ዝም ብሎ ለማስመሰል ዝም ብሎ በተለይ ለውጭው ዓለም ተቀባይነት ለማግኘት የህዝብ ይሁንታን አግኝቼ ማስተዳድረው ብሎ ለማጭበርበሪያ የሚጠቀምበት እንደሆነ ይታወቃል ያም ሆኖ ግን በዚህ ምርጫ ውስጥ የሚሳተፉ ለዲሞክራሲያዊ ስርዓት ቀናኢ የሆኑና ፍላጎት ያላቸው የኢትዮጵያ ተቃዋሚ ኃይሎች እንደዛም ቢሆን በህጉ ሽፋን ውስጥ መንቀሳቀስ የሚቻል ከሆነ ማድረግ የምንችለውን ነገር እናድርግ ብለው ሲሞክሩ ቆይተዋል የምርጫ 2002ን 99.6% ያሸነፈበትን ምርጫ አይተዋል ይሄ ስርዓት በምንም አይነት ሁሉን ተቅልሎ ለመግዛት ካልሆነ በቀር የህዝብ ስሜት የሚገለጽበት ምንም ቀዳዳ ለመፍጠር የማይፈልግ ስርዓት እንደሆነ በዛ ጊዜ የተሳተፉት ሰዎች አይተዋል የተሳተፉት ድርጅቶች አይተዋል ያም ሆኖ ግን በምርጫ ነው ስርዓት ቢቀየር ጥሩ ነው በሰላማዊ መንገድ ብንሞክር ጥሩ ነው ብሎ የሚያምኑ ኃይሎች ግዴለም እስኪ እንደገና እንሞክር ብለው እንቅስቃሴ ሲያደርጉ አሁን በቅርብ ጊዜ ደግሞ እንደውም ከዚህ በፊት ከነበረው በባሰ የምርጫውን ውጤት መቆጣጠር ብቻ ሳይሆን በምርጫው ሂደትም የሚደረጉት ውይይቶች የሚነሱ ጥያቄዎች የሚደረጉ የስብሰባዎች ሁሉ መቆጣጠር የሚፈልግ እሱ ብቻ ሳይሆን የሚወዳደሩት እነማን ናቸው ከኔ ጋር የሚወዳደሩት ተወዳድረው የሚያሸንፋቸው ኃይሎች እነማን ናቸው የሚለውንም መወሰን የሚፈልግ
ፍጹም ጠቅላይ ከሆነ አገዛዝ እንደውም ወደ ፋሽስታዊ አገዛዝ በጉልበትና በደህንነቱ ላይ ብቻ የሚመካ ከጉልበትና ከደህንነት ስርዓት ውጪ ምንም የህዝብ እንትን የሌለው መሆኑን በማመኑ የበለጠ በእውነት በሚያሳፍር ደረጃ በአንድነትና በመያድ ላይ የወሰዳቸው እርምጃዎች በሚያሳፍርና በጣም በሚያሳዝን ደረጃ ምርጫው ሰፋ ያለ የማህበረሰብ ስሜት የሚገለጽበት ይሁን ማህደሩ ይስፋ ለማለት ሰልፍ የወጡ ሰዎችን በእውነት እንደ ጠላት እንደ ባብ የቀጠቀጡበት እርጉዝ ሴቶችን ደብድበው እንዲያስወርዳቸው ያደረጉበትን ጭካኔና ፍጹም ማናለብኝነት ላይ በዚህ ሁኔታ የሚመጣ ምንም አይነት ቅንጣት ታክል ለውጥ እንደማይኖር አይ ቲንክ ፍንትው ብሎ ለሁሉም ሰው ግልጽ የሆነበት ጊዜ ስለሆነ እኛ ደግሞ ከምርጫ 97 ጀምሮ ይሄ ነገር ምንም ዋጋ የለውም ብለን የተነሳን ሰዎች እስካሁን ድረስ በዚህ በሰላማዊ መንገድ እንታገላለን የሚለው ኃይሎችን በማክበር በተወሰነ ደረጃ ይሞክሩ ግድ የለም እኛም ሌላ አማራጭ የትግል ሂደት በደንብ አዘጋጅተን ህብረተሰቡን አሰልፈን ማታገል የምንችልበት ብቃትም እስከምናበጅ ድረስ አንድም እነሱን ከማክበር አንድም ራሳችንን ዝግጅት ከማድረግ ደረጃ በእነኛ አይነት ጉዳዮች ላይ ምንም ኦፊሻላዊ የሆነ የአቋም መግለጫ አውጥተን አናውቅም ነበር። አሁን እንግዲህ የሆነው እነኝን አስከፊ ሁኔታዎች ካየን በኋላ በምንም አይነት በምርጫው ሊመጣ የሚችል ቅንጣት ነገር እንደሌለ ለማንኛውም የህብረተሰቡ ክፍል ግልጽ ከሆነ በኋላ በሌላ መልክ እንታገላለን የምንል ኃይሎች ደግሞ ያንን ትግል በእርግጥም ወደፊት ለማስኬድ የሚያስችል ብቃት ካዳበርን በኋላ የኢትዮጵያን ህዝብ በዚህ ምርጫ ምንም ዋጋ የለውም ብሎ በዛም ምክንያት ሁኔታው ጨለማ መስሎ ታይቶት የነበረ ሰው ካለ የለ ጊዜው ብሩህ ጊዜ ነው። ጊዜው በአማራጭ የትግል ስልቶች ወደ እውነተኛ ነፃነታችን ወደ ትንሣኤ መሄድ የምንችልበት ደረጃ እየደረስን ነው። በዚህ ከምርጫ ጨዋታ ላይ ጊዜህን፣ ገንዘብህን፣ ጉልበትህን ከምታጠፋ በእውነተኛ መንገድ የስልጣኑ ባለቤት ሊያደርግህ የሚችለውን አማራጭ የትግል ስልቶች ህዝባዊ እምቢተኛነትና ህዝባዊ አመጽ የሚደረግበት የትግል ሂደት ተቀላቀል፣ በያለህበት ለእንዲህ አይነት ትግል ተዘጋጅ የሚለውን ጥሪ ለማድረግ ነው። አሁን ጊዜው ነው ይሄንን ለማድረግ ብለን ስለምና ዶክተር ብርሃኑ እንግዲህ ከዚህ አነጋገሮት አንዳንድ ወገኖች በተለይ እንዲህ አይነት መግለጫ ሲወጣ በሁለገብ ትግል እናምናለን የሚሉ ኃይሎች በተለይ እንደኛ አይነት ንቅናቄ በህዝብ አመጹ ምንም አይነት እንቅስቃሴ ወይ ምንም አይነት ነገር ሲያደርግ አልታየም እስካሁን። ይሄ ባልሆነበት ሁኔታ እንዲህ አይነት መግለጫ ማውጣት በሞራልም በሁሉም ነገር ተገቢነት የለውም ብለው ለሚሞግቱ ወገኖች ምንድነው የሚሉት? እሱ ቅድም ያልኩን ነው ምለው አልታየም የሚሉትን ብቃት አዳብረናል ስልኮ ለማሳየት እንችላለን ይያልን ይሄንን በተግባር አላየንም የሚሉ ሰዎችን በተግባር ለማሳየት የሚችል ብቃት አቅም ማዳበር ችለናል ከሚል በተወሰነ ደረጃ እኮ በራስ መተማመንም ነው። በተወሰነ ደረጃ በድርጅት አቅምና ኃይል በተወሰነ ደረጃ ይህንን ስርዓት በሌላ መልክ እንጣለን ብለው የሚያስቡ አርበኞች ግንቦት ሰባት ብቻ ሳይሆን ሌሎች ኃይሎችም የደረሱበትና የተደራጁበትን ደረጃ በደም ስለምናውቅ ነው ያ ሁኔታ ተቀይሯል የምንለው። ያንን ደግሞ በተግባር ነው ማየት የሚችለው። ይሄንን ደግሞ በጣም ብዙ ጊዜ መጠበቅ የለበትም። በአጭር ጊዜ ያዋል ብዬ ነው ተስፋ ማድረግ። አድማጮቻችን ከዶክተር ብርሃኑ ነጋ ጋር ያደረግነውን ቃለ ምልልስ በተከታታይ የምናስደምጥ መሆኑን ከወዲሁ እየገለጽን የዛሬውን የሬዲዮ ስርጭታችንን እዚህ ላይ እናጠቃልላለን። በሐሙሱ ፕሮግራም ዳግም እስከምንገናኝ ቸርን ሰንብት። ኢትዮጵያ በልጆቿ መስዋዕትነት ለዘላለም ተከብራ ትኖራለች።